ወደ 70% የሚሆነው የዓለማችን ክፍል በውቅያኖሶች የተሸፈነ ነው። ግን እስካሁን ድረስ ስለነሱ የምናውቀው ነገር የለም። አሁን የምነግራችሁ አስገራሚና የሚያስደንቅ የውቅያኖሶች አስገራሚ ነገሮችን እስከመጨረሻው ተከታተሉ። ለምን የመጨረሻው በጣም የሚያስገርማችሁና የሚያስደንቃችሁ ይሆናል። እስካሁን 5% ብቻ የሚሆነው ነው ስለ ውቅያኖሶች የምናውቀው። ወደ 95% የሚሆነውን ገና አላወቅነው ማለት ነው። እንደውም ስለ ማርስ የምናውቀው ነገር ይበልጣል ከውቅያኖሶች ነገር ከምናውቃቸው ነገሮች ይልቅ። ትልቁ ውቅያኖስ የዓለማችን ትልቁ ውቅያኖስ ፓሲፊክ በጣም ትልቅ ነው። እሱ ብቻ ሁሉም ደረቅ መሬቶች ተከማችተው አይበልጡትም እና የተገኘውም በፈርዲናንድ ማጀላን ነው። የዛን ጊዜም ሲያገኘው በጣም ሰላማዊ ቦታ ስለነበረ ሰላማዊ ውቅያኖስ ብሎ ሰይሙን ነበር። ግን በጣም ቶርኔዶና ብዙ አውሎ ነፋሶች ካሉበት ውቅያኖሶች መካከል አንዱ ነው ፓሲፊክ ውቅያኖስ ማለት ነው። አትላንቲክ ውቅያኖስ ቀስ በቀስ እየተለቀ እየመጣ ነው በየአመቱ። ቴክቶኒክ ፕሌት በሚባለውም ኢነርጂ እነዚህ በእሳተ ገሞራ በተለያዩ ነገሮች ውቅያኖሱ እንዲንቀሳቀስ ያደርጋል። በትንሽ ሴንቲሜትር ሁሌ በየአመቱ ይጨምራል። ሞቃታማው ውቅያኖስ የኢንዲያን ኦሽን በመባል ይታወቃል እና በጣም ሞቃት ነው ከሚባሉ ውቅያኖሶች አንዱ ነው። ምክንያቱም እዛ ባለው የሙቀት ቴምፕሬቸር በጣም ሞቃት በመባል ይታወቃል እና የህንድ ውቅያኖስ ወይም ኢንዲያን ውቅያኖስ በመባል ይታወቃል። ቀዝቃዛማው ኦሽን ደግሞ የሚባለው አርክቲክ ውቅያኖስ ሲሆን ከሌሎች ውቅያኖሶች ሲነጻጸር ትንሹና ቀዝቃዛማው ውቅያኖስ ነው። በብዛት በበረዶ ነው የተሸፈነው እና ዘ ዲፐስት ኦሽን ወይም ጥልቅ የሆነ ውቅያኖስ በመባል የሚታወቀው ማሪያና ትሬንች የሚባለው በፓሲፊክ ውስጥ ውቅያኖስ ውስጥ የሚገኘው በጣም ስምጥ የሆነ ቦታ ነው። ሁላ ማለት ነው ኤቨረስት ተራራን እዛ ውስጥ ብታስገቡት ኤቨረስት ባንዲ ነው ሰምጦ የሚገባው በማሪያና ትሬንች በፓሲፊክ ውቅያኖስ ውስጥ ባለው ውስጥ ማለት ነው። ርዝመትም ደግሞ ኤቨረስትን የሚበልጥ ውቅያኖስ ውስጥ የሆነ ተራራ አለ። ስሙም ማውና ኪ ኢንሃዋሊ ይባላል። አንደር ዋተር ቤዝ ላይ ነው የሚገኘው። በርዝመትም ኤቨረስትን ይበልጣል ማለት ነው። ውቅያኖሶች በቢዩቲ ዴንጀር እና በማይስተር የተሞላ ነው። እስካሁን የተጠናው ትንሽ ነገር ስለ ውቅያኖሶች የቀረው ለመጠናት እየተጠበቀ ነው። ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ።